አይደለም የትም ተንዘላዝላ ገላ ስርዓት ይኖርሽ ተረጋጊ አንቺ በቃ ገላ አለሳልሶ በቴንጉዳ አረጋት እኔ ሊገባኛል ከዚህ በፊት ከኑዋሚን ጋር በነበርን ጊዜ አብረን ሁላ ካልተኛን ያለችኝ እኮ ጀግና ናት አሁን ዛሬ መጣ ምን ብላሽ ነው አንቺ ሁሉም ነገር እሷ ነው እንደምታምኚው አትጮህብኝ እንዳልክ አትጮህብኝ አይደለም እሱ ሁሉም ነገር እሷ ነው እንደምታምኚው ገላ እንደውም አላምናት ሴት ልጅ እኮ ናት እንዳልክ ሴት ስለሆነች እኔ ወንድምሽን ወደ ውጭ አድርገሽ እሷን ታምኛታለሽ እኔ ማውራ አይደለም እኔ እውነቱን ነው ማወቅ እንዳልክ ግን ለምን ትተውናለህ ለምን የምትተውነው ምን ማለት ነው አንቺ ስርዓት ይኖርሽ በዚህ አይመስለኝም ነበር ማለት በዚህ ውሸታም ነው የወረድከው አይመስለኝም ነበር እኮ ባለጌ ናት እኮ እኔ እኮ እቺ እኮ ባለጌ ናት ተናገረኝ ግን እህቴን አንድ ነገር እንድትናገራት አልፈልግም ምኑን ነው ገፍ በቃ ተውሽ ንገረኝ እውነቱን ንገረኝ ይዋታና በላሽታ እኮ ነው አራች ለፊ ስርዓት በቃችሁ እንዳልክ ምንድነው እሺ ንገረኝ ምንድነው የተፈጠረው ንገረኝ አንቺ እያለቀስሽ ነው እንዴ በሆነ ባልሆነ ታለቅሻለሽ ምንድነው ይኸውልሽ ስርዓት ይኖርሽ በሆነ ባልሆነ አታልቅሽ አንቺ እንደ ህፃን ዳር አትበሉ እዚህ ዙሪያ ጥምጥምና አትሄዱ በቃ ቀጥታ ንገሩኝ ምንድነው የተፈጠረው እንዴት ትክዳለህ እኔ አይደለም ይኸውልሽ ብለህ እንዴት ትክዳለህ እሺ ልጅቷ አንተ ናት አንተ ሰላም እንደምን አላችሁ ቤተሰብ እኛ በጣም ደህና ነን በያላችሁበት ሰላምታዬ ይድረሳችሁ እና ደግሞ ለክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በዓል አሪፍ እንደነበር ተስፋ አደርጋለሁ እኛ ጋር በጣም ቆንጆ ነበር እሺ ዛሬ ደግሞ የመጣሁበት ምክንያት አንዲት ወዳጃችን ደውላ በጣም እንደምትወደኝ ነግራኝ እኔም በጣም ደስ ብሎኛል እና እኔና እንዳልክን ልታገኝ እንደምትፈልግ ነግራኛለች እና በጣም ነው ላገኛችሁ የምፈልገው ምናምን ብላኛለች እና ደግሞ ቀድማ እኔ ነው ማግኘት የምትፈልገው እንዳልክ በኋላ ላይ እንዲመጣ ማለት ነውና የተለያየ ሰዓት ነው የቀጠረችን በርግጥ ለሱ እኔ ነኝ የነገርኩት እኔ መሆኔን እንዳትነግሪው ብላኛለች ማን እንደሆነች እኔም አላውቅም እንግዲህ ሰርፕራይዝ አለ መሰለኝ በደስታ ልታስለቅሰኝ ይሁን አላውቅም እና በጣም ጓግቻለሁ እስክትመጣ እየጠበቅኳት ነው አብረን እንጠብቃት እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ ቦታው ጠፍቷት ይሁን እንዳ ትንሽ አረፈደችብኝ ግን ያው እዚህ ስቀጥራት ቦታው እንደምታውቀው ነግራኛለች ያው እንግዲህ ጠብቃታለሁ የያዝኩት ወርቅ አልማዝ ነው በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ እንዴት ነሽ ሰላም ነው እንዴት ነሽ እግዚአብሔር ይመስገን አንቺ ነሽ ደህና ነኝ ይመስገናል ሰላም ነው አለው እንትን በመልክ ማያውቁትን ሰው መጠበቅ ይከብዳል አይደል ያው እኔ ስለማውቅሽ ብዙም ግር አላለኝም ኦኬ ደህና ነኝ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆየሽ ትንሽ እኮ ስቆይብኝ መንገዱ አደናግሯት ነው ብዬ እንትን አልኩኝ ታክሲ ምናምን አጣሁ ኦኬ ለዛ ነው እንዴት ነሽ ደህና ነኝ ሁሉ ሰላም ባይዘይ በጣም ነው ሞድ በእውነት አመሰግናለሁ እናት ቴንክ ዩ በጣም ቤተሰባችሁንም እንዳልክንም
በጣም ነው ነገራችን። ቪዲዮ ላይ ነው ታውቂናል? አይ ከዛም በፊት ነው ማለት በእውነት ኦኬ። እንዳልክም በጣም ታውቃለህ? አውቀዋለሁ። እንዳልክንም አውቀዋለሁ፣ ቤተሰባችሁንም አውቀዋለሁ። የእውነት ወይኔ። በነገራችን ላይ እንዳልክን ከድሮ ነው የማውቀው። ኦኬ አሁን አይደለም የማውቀው። እንዴት? የእንዳልክ ቀድሞ ፍቅረኛ እህቴ ናት። ታውቂያት ነው ሀሚ? አዎ የእውነት እንዴ! በስመ አብ። ኑሐሚን ደህና ናት? ደህና ናት፣ እግዚአብሔር ይመስገን። በጣም ተጠፋፋን ረጅም ጊዜ እንትን በዋትስአፕ እናወራለን ደዋወል ነበር፣ ግን ቆየን ተጠፋፋን። ስራውን አልተመቻትም መሰለኝ። በቃ በነገሮች ምናምን ተራራቀን እንጂ እናወራ ነበር። እንዴት ናት? ደህና ናት። ክላስ ጨረሰች? ክላስ እየጨረሰች ነው። ኦኬ። እሷም እኮ ስለእናንተ በጣም ነው በቃ አውርታ አጠግቡ እንዴት እንደምትወዳችሁ። በተለይ አንቺ በጣም ነው የምትወድሽ። የምር በጣም እኔም በጣም ነው የምወዳት። በእውነት ልጅ ናት። በጣም እንቀራረብ ነበር። መሳራስ ስለ ቤተሰቧ በጣም ትነግረኛለች። ብቻ ይሆናል በቃ በጣም ደስ የምትል ልጅ ናት። ግን እንዴት አላወቅሽም አንቺ? እኔ ያው ለስራ እዚህ አልነበርኩም፣ ለዛ ነው አታውቂኝ። እሷ ራሱ ግን በቃ ስለእናንተ አውርታ አጠግብም። በተለይ ስለአንቺ ምናምን የእውነት በጣም ነው የምትወድሽ ምናምን እና ብዙ ጊዜ ታወራልኛለች። እንዲሁ እንደ ቀልድ በቃ ተራርቀን ቀረን እንጂ በጣም በእውነት በጣም ጥሩ ልጅ ነበረች። በጣም ያው እሷም የልጅ እናት ሆናለች። በእውነት አገባች? ወይ ደስ ይላል በጣም። አክስት አደረገችሻል? አይ በጣም ደስ ይላል፣ በጣም ደስ ይላል። በእውነት ደስ ብሎኛል። የት ነው ያለችው አሁን? እዚሁ ናት? እዚህ አይደለችም፣ ሌላ ቦታ ነው ያለችው። ኦኬ። ልጅ ወልዳ እዛ የኖረች ነው። አዎ እኮ ለትምህርት ያው ወጣች አውቃለሁ። አዎ ለትምህርት ነው፣ ግን ያው ያለው ነገር ተፈጥሮ። ኦኬ። ምን ጥሩ ነገር አይደለም ነገሩ፣ ትንሽ አወሳሳቢ ነው። ገላ ምንድነው? ምን ደህና አይደለም? አይ ደህና ናት። ደህናማ ደህና ናት። ያው የወንድምሽ ስራ ደስ አይልም፣ ያደረገ ያለው ነገር ደስ አይልም እና ይመስለኛል የሰማሽ አይመስለኝም ማለት እኔ በሰላም እንደተለያዩ ማለት በሰላም ነው የተለያዩት። እሱ ነው እንደውም የሸኛት ምናምን። እሱ ነበር እና እንደዛ አይነት ነገር ነው የማውቀው። ሌላ ነገር አለ ማላውቀው ነገር? በቪዲዮ እንዲሆን ለምን ፈለግሽ ታዲያ? ከቪዲዮ ውጭ ማውራት አንችል? አይ በቪዲዮ እንዲሆን ያደረኩበት ምክንያት ስላለኝ ነው። እሺ ምንድነው ንገሪኝ። አለሳልሶ እቴን ጉድ አደረጋት። እኔ ሊገባኝ አልቻለም። ከልብሽ ነው እያወራሽ ያለሽ? አዎ የምሬ ነው እየነገርኩሽ ያለሁት። እንዴ ታዲያ እኔ እንዴት አላወቅኩም? እንዳልክ እንዴ አልገባኝም። እስቲ በደንብ ግልጽ አድርጊልኝ። አልገባኝም። እሱማ ያው ከዚህ ሲሄዱ እሷም አላወቀችም ነበር ነው እንዳጋጣሚ እዛ ከሄደች በኋላ ነው ማርገዟን የሚያወቀችው። ከዛ ያው ደውላ ያለውን ነገር ስታውቀው ስትነግረው ካደ። እንዳልክ እንደዛ ያደርግ አድርጎታል። ሆቴል የተጫወተበት። በምታወሪው ነገር እርግጠኛ ነሽ? እርግጠኛ ነኝ ገላ። በእውነት ኑሐሚን ከእንዳልክ ልጅ ኖሯት አላውቅም ብሎ ካደ። እኛም እንደዚህ አይነት ሰው አይመስለንም ነበር መጀመሪያ። የእውነት በጣም ነው የምወደው ምናምን ጥሩ ሰው ነበር የሚመስለኝ የነበረው፣ ግን በዚህ ደረጃ ወርዶ እህቴን እንደዚህ ያደርጋል ብዬ አስቤያለሁ። አይሆንም። ውሸት ነው። ወይኔ አምላኬ፣ በእናትሽ ውሸት ነው በይ። ትንሽ ደስ ባለኝ ነበር። እንዴት ነው እንዲህ ሊሆን የቻለው? ውይ አንዱ ጣጣ ሲያልቅ ሌላ ጣጣ። ወይኔ አምላኬ እኮ እንደዚህ ያደርጋል ብዬ ግን አንድም ቀን አስቤ አላውቅም። ማለት በስነ ስርዓት አውርተሽዋል? ያ ቃል ስለነገሩ ግድ አይሰጠውም እኮ በቃ። ወይ ከምታውቂው ፍጹም ተቃራኒ እንዳልክ የምታውቂው እንዳልክ አይደለም። እኔም እንደዚህ አይነት ሰው አይመስለኝም ነበር እውነት ለመናገር። ነው አባለው ተጫወተ ነው። ገና ምንድነው የምሰማው? እንዳልክ ምንድነው የምሰማው? እሷ ናት እንዴ ሰው ይፈልገናል እናገኛለን ሰው? አዎ የኑሐሚን እህት ነኝ ያለችኝ ነው። ስለዚህ ነገር እንድታስረዳኝ ይፈልጋለሁ። ምኑን ነው ማስረዳት?
አፎም ሰላም ነው ሄዳ አንተ እጅን ወደዛ አድርግ እንዳልከው ሰይጣን ናት ሌላ ነገር ብላሽ ነው ምን ይዛ መጣ ነው ምን ብላሽ ነው ለንግግር ተጠንቀቅ እንዴት እንደዚህ ትላታለህ ምን ንግግር ነው አይደለም አሁን እንድታስረዳኝ ነው የምፈልገው ስለምንድን ነው ያወራች ያለችው ምን አለች ደግሞ ምን አለች እቺ እኮ ማለት ልንገርሽ ይወድሽ ከኑሃሚን ጋር ተወው ምኑን ነው የምትወው በቃ ተወው ስሚኝ አንዴ ቆይ እሷ ያለችሽን የሆነ ነገር ዋሽታ ብላሻለች በእርግጠኝነት እንደዚህ የተናደርሽው ምን እየተንቀጠቀስሽ እኮ ነው ያያየሽ እኔ ሙሸት እንደሆነ ፍላጎቴ እንዳልክ ምን ብላሽ ነው ምንድነው የምትለኝ እሺ አስረዳኝ ምንድነው የምትለኝ ተረጋጊ አሁን መጀመሪያ እየተንቀጠቀስሽ ነው እያየሁሽ አልተንቀጠቀጥኩም ንገረኝ ምንድነው የምትለው እየተንቀጠቀስሽ እያየሁሽ ተረጋጊ ይኸውልሽ ተው የኔ መንቀጥቀጥ አሁን እዚህ ጋር ምንም እንትን አይደለም ምንድነው የምትለኝ እቺ ሰይጣን ናት ይኸውልሽ ልንገርሽ ከዚህ በፊት ያለችኝ አሁንም ደግመዋለሁ ልንገርሽ እሺ ልንገርሽ ከዚህ በፊት ከኑሃሚን ጋር በነበርን ጊዜ አብረን ሁላ ካልተኛን ያለችኝ እኮ ጀግና ናት አሁን ዛሬ መጣ ምን ብላሽ ይሆን አንተ አታፍርም እንዴ ምንድነው ማፍረው አንቺ እህትሽ ላይ እኮ ሌላ ነገር ስታስይሪ ምናምን የነበር ሴት ነሽ መተሽ ደግሞ አሁን ምን ብለሻት በዚሁ ክደት በዚሁ ውሸት ምንድነው የምክደው አንተ እንደዚህ አይነት ሰው ነህ ጭራሽ ደግሞ በዚህ ልክ ወርዳ አይሃለሁ እኮ አንቺ ማታውቂው ነገር አለ ነይ አትንቀጥቀጭ የኔ እህት ነይ እሺ ምንድነው የምትሉት ምን ብላሽ ነው ልቀቀኝና ምንድነው መልክ ተረጋጊ ምን እንደሆነ ንገረኝ በቃ አንተ በዚህ ልክ ባለጌ ነህ እንዴ ስርዓት ያዥ ይኸውልሽ አፎሚ ቤተሰብ መተሽ እንዲህ ማበጣበጥ የለብሽም እህቴን በዚህ መልኩ ማስጨነቅ የለብሽም እሺ አንተ ለእህትህ ቆምክላት ለኔትስ ላንቺ ምን እኔና ሰው አበላሽተህ እኮ ነው አራች ረፊ ስርዓት በቃችሁ እንዳልክ ምንድነው እሺ ንገረኝ ምንድነው የተፈጠረው ንገረኝ አንቺ እያለቀስሽ ነው እንዴ በሆነ ባልሆነ ታለቅሻለሽ ይኸውልሽ ስርዓት ይኑርሽ በሆነ ባልሆነ አታልቅሽ አንቺ እንደ ህፃን ዳር አትበሉ እዚህ ዙሪያ ጥምጥምና አትሂዱ በቃ ቀጥታ ንገሩኝ ምንድነው የተፈጠረው ምን ብላሽ ነው እቺ ይኸውልሽ ልንገርሽ እሷ ከዚህ በፊት የምትፈልገው ነገር ነበር ለምንድን ነው ምንም እንዳላወቀ ሰው የምትሆነው ለምንድን ነው ምንድነው ማስረዳታ ያደረከውን ነገር ምን እንዳረካት ንገራት ገላ ምንድነው የምታለቅሽው እንደዚህ አትሁኚ ስርዓት ይኑርሽ እሺ ቆይ እሺ በቃ ንገረኝ ቀጥታ ነገሩን ንገረኝ ቀጥታ ልንገርሽ አይደል እኔ አሁን መታ ምን እንዳለችሽ አላውቅም ሆን ብላ አሁን አንቺን ለማስጨነቅ አንቺ ከኔ ጋር ወይ እኔና አንቺ ሌላ ነገር ለማድረግ አንቺን ለማስጨነቅ ነው ሆን ብላ የመጣችው ልታበጣበጥ አንተ እንደዚህ አይነት ውሸታም ሰው ነህ ምን ማለት ነው የእህቴን ህይወት እኮ ነው ያመሰቃቀልከው እንዴት አድርጌ እንዴት ትክዳለህ እኔ አይደለም የወለድሽ ብለህ እንዴት ትክዳለህ እሺ ልጅቷ ያንተ ናት ያንተ አይደለች እሱ ንገረኝ ማናት ከኑሃሚን የወለድከው ልጅ ያንተ ነው ያንተ አይደለም ከኑሃሚን የወለድከው ኑሃሚን ከኔ ጋር ስትለያይ እርጉዝ ነበረች አልነበረችማ ከዛ በኋላ እኮ ከዛ ኑሃሚን ሲጀመር ከብዙ ወንድ ጋር ነው የምትተኛው አይደል እንዴ እኔ ለምን ተመረጥኩ የልጁ አባት ለመሆን እኔ ለምን ተመረጥኩ እና ታዲያ ከመች ጀምሮ ነው ስለ ኑሃሚን እንደዚህ ማውራት የጀመርከው በቃ አይደለማ እሷ እንደዛ ካለች እኔ ማውራት አለብኝ አይደለም የሌለ ነገር ምን እንዴት ታወራለህ አሁን አመንሻት የልጁ የእንዳልክ ኑሃሚን የወለደችው የእንዳልክ ነው ሲባል አመንሻት ኑሃሚን እኮ ባንተ ነው ማውቃት እስከ ዛሬ ድረስ ግን ስለሷ አንድ ክፉ ነገር ስትናገር ሰምቼ አላውቅም ሲጀመር አንድ ነገር እኮ አሁን እሺ ምን እየተካሄደ ነው ይኸውልሽ እኔና ኑሃሚን አብረን በነበርንበት ጊዜ ልንገርሽ አይደል እህቷ ናት አይደል አፎሚያ ማለት የኑሃሚን እህት አይደለች ይኸውልሽ አብረን በነበርንበት ሰዓት አብረን እንተኛ ካልሆነ ከኑሃሚን ጋር አጣላሃለሁ የሆነ ውሸት ያላየሁትን አይቻለሁ ብዬ ምንም ስትለኝ ነበር እቺ ውሸታም ናት አዎ እሷ መስማት የለብሽ አንተ እንኳን ልሆንሽ አላልሽኝም በቃ ተያትና እንሂድ አሁን እሷን ተያትና አይደለም እኔ እውነቱን ንገረኝ እኔ እውነቱን ማወቅ መፈልገው ገላ እኔን አንዴ አዳምጥ ምንድነው እህቴ ከሱ በፊት ምንም አይነት ወንድ አታውቅም አትስማት በጣም አስመሳይ ነው በዚህ ልክ ደግሞ የወረድክ ሰው ነክ ብዬ አንድ ቀንም አውቃለሁ በምንድነው የምታውቂው ያኔ ሲሆን አንተ እህቴን እንዴት እንደዚህ ታረጋታለህ ምንድነው የሚያምሽ ነይ ተረጋጋች እንዳያምሽ ዝም በይ እንዳያምሽ እኮ ሊያምሽ አይገባም ፈጥራ ነው ታመምኩ ምናምን ብለሽ ብታለቅሽ ይኸውልሽ እንጣላለን ምን ሆነሽ ነው እሺ ገላ ምንድነው የምትይኝ እኔ እሷን አመንሻት ልጁ ያንተ ነው አይደል ልጁ ቢሆን እኮ ጥሩ ነው እንዳልክ እኔ እኮ ልጅ ፈልጋለሁ ያንተ ልጅ ቢሆን እኮ ጥሩ ነው ግን ምትለይ ምንድነው
እኔ ያስፈራሽ ነው አንቺ በዚህ መልኩ መጨነቅ የለብሽም ተረጋጊ አይደለም ታወኝ እኔ መረጋጋት አልፈልግም ስታዝን ያየሰው እኮ ለሴቶች ሁሉ ምታዝንና ምታስብ እኮ አንቺ ስነ-ስርዓት ይኖርሽ አንተ ለዚህ እንደዚህ ስነ-ስርዓት ይኖርሽ ይኸውልሽ አፎም እኔ ለኑሃሚ ብዬ ነው በጣም ብዙ ነገር ይታገል ጉዳይ ሆኖብኝ እንጂ አንተ ፊት ምቆም ሰው አይደለም እኔ ምን ብለሻት ነው ግን ምን ሆነሽ ምን ተፈጠረ ነው ከሱም ብዙ ብልግና እኔና እሷ በስልክ ሊሸፋፍን ይሞክራል እንዴ ምንድነው ገላሽ ምን ልሁን እሺ ንገሪኝ ምንድነው ልጅ መኖር እኮ ጥሩ ነው አልኩ የትኛው ልጅ ነው ተጠይቀሻኒ ኑሃሚና እኔ ስንለያይ እርጉዝ ነበረች ያኔ አንቺ ከ2 አመት በኋላ መታ እንደዚህ እንዳልክ ልጅ ነው ያልክ በቃ አታስመስል በቃ እህት ፊት እዚህ ሌላ ድራማ ፈጥራ አትናገር ምንድነው ምን ብለሻት ነው አሁን ኑሃሚን እዚህ ያለች እርጉዝ አልነበረች እኮ ታዲያ ደውላ አልነገረችህም ምን ብላ እና ከሌላ ሰው ቢሆንስ ከሄደች በኋላ ቢሆንስ ይሄና ማሰብ ያቅትሻል አንቺ ልጁ ልንገርሽ ገላ ቁርጥ ራሱ እንደዚህ አይነት ሰብና የላትም እንዳልክ ሄዳ ከሌላ ሰው ወልዳ ተለያይ ነው የምትል አይነት ሰው አይደለም ከተለያየም በኋላ እኮ መብቷ ነው አይደል እንዴ ከፈለገች ሰው መብቷ ነው ግን ያንተ ልጅ ነው ብላ እስከመጣች ድረስ ማርቼክ ማድረግ ያለብህ አንተ እኔ ነኝ የመረጠችበት ምክንያት ቢኖራት እስከሌላ ሰው ሊያናግረን እንኳን አይፈልግም ማለች እኮ ለምን ላናገራቸው እንደውም አሁን ራሱ አይና ማየት አልፈልግም እቺ ልጅ ዞር በያት እንዳልክ እኮ ያንተ እንትን አይደለም ምን እንዴ ቢሆን እንኳን እኮ ባይሆን ነገሩ ያንተ ልጅ ባይሆን እንኳን በስነ ስርዓት አውርተህ ነገሩን ማጣራት ነው ያለብህ እኔ ከኑሃሚን ጋር በስነ ስርዓት አውርቻለሁ ከዚህሽ ጋር ማውራት አልፈልግም ከዚህች አትበላት ሰው እኮ ናት ገላ እኔ አንድ ነገር ልንገርሽ እኛ የኢኮኖሚ ችግር የለብንም አረ ይሄ ጎራን አቅቶን አይደለም ይሄ ጎራን ሲመጣ ልጁ ሲያድግ አባቴ ብሎ መጠየቁ ማይቀር እኮ አባቱ ማገናኘት ነው ማለት ነው ብታዩ ራሱ ቁርጥ እሱ ነው የሚመስለው እኔ አሳድገዋለሁ የማልሽ ነው የምታሳድገው አንቺ ሲጀመር አንተ እህቴ ካንተ በፊት እኮ ወንድ አታውቅም ምን ማለት ነው በምን አወቅሽ አስፈላጊ ከሆነ ዲኤንኤ ማድረግ ትችላለህ በዚህ ልክ ልንገርህ ልጁ የኔ መሆን ያለ መሆኑ ሲጀመር ልጁን እንዲካየው ራሱ ቁርጥ አንተ ነው የሚመስለው ፎቶ አለሽ ፎቶ አሳየኝ የምን ፎቶ ነው ፎቶ አሁን አልያዝኩም ለጊዜው ፎቶ አልያዝኩም ፎቶ እንኳን የለኝም ያለችሽ እኮ አልያዝኩም ብላ ነው አንቺ ሁሉም ነገር እሷ ነው እንደምታምኚው አትጮህብኝ እንዳልክ አትጮህብኝ አይደለም እሱ ሁሉም ነገር እሷ ነው እንደምታምኚው ገላ ለምንድነው ማላምናት ሴት ልጅ እኮ ናት እንዳልክ ኦኬ ሴት ስለሆነች እኔ ወንድምሽን ወደ ውጭ አድርገሽ እሷን ታምኛታለሽ እኔ ማውራ አይሆንም አይደለም እኔ እውነቱን ነው ማወቅ የምፈልገው እንዳልክ ግን ለምን ትተውናለህ ለምንድነው የምትተውነው ምን ማለት ነው አንቺ ስርዓት ይኖርሽ በዚህ ልክ አይመስለኝም ነበር ማለት በዚህ ልክ ውሸታም ነው የወረድክ ሰው አይመስለኝም ነበር እኮ ባለጌ ናት እኮ እኔ እኮ እቺ እኮ ባለጌ ናት ተናገረኝ ግን እህቴን አንድ ነገር እንድትናገራት አልፈልግም ምኑን ነው ግፍ ነው በቃ ተውሽ ንገረኝ እውነቱን ንገረኝ ምንድነው ምን ያንተ ልጅ ከሆነች በቃ እናሳድጋት ወስደን ሴት ናት የወለደችው ወንድ ነው እንኳን ደስ አለሽ በይልኝ እሺ ስርዓት ረፊ ታላቅሽ መሆኔ እንዳረሽ እሺ ስርዓት ያዥ እንዳልክ ታላቅና ቃላ እና ግን በእንደዚህ አይነት ነገር ውስጥ ትገኝ ደስ አይለኝም አንቺ በሰው ፊት ትመችኛለሽ እንዴ ታላቅሽ አይደለው እንዴ አንደኛ ሰው ያለችውን በሙሉ ታምኛታለሽ ነይ ወደዚህ ዝም በይ እሷን አትመኛት ለምን አትሄጂም ለምን ትበጠብጭኛለሽ ተዋት እኔ እኮ ለአንድ ነገር ልንገር አይደል ምንም ነገር ይዞኝ አይደለም የእህቴ ጉዳይ ሆኖብኝ እንጂ ፊቴ እንድትቆም ራሱ አልፈልግም እንዳንተ አይነቱ ወረው በላ ሂጂ ቢያት ሰማኛለህ እየተሳደበሽ ነው ትግስቴን እየተከታተለሽ ነው እኔ አሁን ምንም እንደማላረጋት ስለምታቅ ነው ምንም አያረጋኝም ብላ ስላሰበች ነው ስለማላረጋትም ነው አሁን አፏን እየከፈተች በስነ ስርዓት አውራት ሂጂ በስነ ስርዓት እንዴ ከዚህ በላይ በስነ ስርዓት አለ እንዴ አንተ ኮኔ ፊት መቆም የሌለብህ እኮ አንተ ኮኔ ከኔ ፊት መቆም የሌለብህ ትንሽ እንኳን አታፍርም እህቴን እንደዛ ማድረግ ሳይንስ አሁን ደግሞ ትክዳለህ እንዳልክ ለኑሃሚን ደውልልኝ ለኑሃሚን ደውል ለምን ደሞ ደውለው እንደውልና እናውራት በቃ እሷ ከሷ መስማት እፈልጋለሁ እንደውም እቺን የምትለውን አትስማያት በቃ እኮ ቤት ሄደን እንደውልላታለን እውነት ሳይኖራት እዚህ ድረስ እኛ ልታገኘን አትመጣም ይኸውልሽ ልጁን እኔ ኑሃሚን ልካልኛለች ፎቶ እኔ እንደሚመስል እኔን ይመስላል እንኳን እኔ አንቺንም የሚመስል ነገር አይቻልም ግን እንዴ ሁሉም ያዳም ሁላችንም እኮ በአምሳሉ አይደል የተፈጠር ነው ሁላችንም እንመሳሰላለን እኮ እኔ የሚመስል ሌላ ቦታ ይኖራል ተመልከች በደቂቃው ስንት ነገር እንደሚናገር አይደለም የትም ተንዘላዝላ እንደዛ ትበል ገላ ስርዓት ይኖርሽ ተረጋጊ ያልኩሽ ስርዓት ይኖርሽ ተረጋጊ ያልኩሽ አይደል እንዴ ገላ እሺ ገላ ፕራንክ ነው
ፕራንክ ነው ፕራንክ ነው አልኩሽ። ነይ በእናትሽ ነይ በእናትሽ። ምኑን ነው የሚያምሻጅሽ? ምንሽን አመመሽ እንዴ? ገላ አመመሽ? ገላ ተነሽ በቃ። ውሃ አለ እንዴ? አፎሚ ውሃ ይዘሻል? ገላ ኧረ አንቺ ፕራንክ ነው እንዴ? ገላ አንቺ ገላ ኧረ ፕራንክ ገላ ቆይ ሲያታጨናንቃት ንፋስ ይንካት። እሺ ውሃ ነው ገላ ፕራንክ እኮ ነው። ገላ ተረጋጊ። ሂጂ ውሃ አንቺ ውሃ ፈልጊ። ገላ ደህና ነሽ? ገላ ቤተሰቦች ይቅርታ እንግዲህ የማይሆን ስራ ነው የሰራሁት። ጫው በቃ ይመቻችሁ። ትንሽ